አንዱን ፈታን ስንል አንዱ ችግር ይተካል። የሞላነው ይጎላል፣ የሰራነው ይፈርሳል፣ ያሳቀን ይሰብረናል፣ ያመንነው ይከዳናል፣ መንገድ ሁሉ ይዘጋጋል። አናውቅ። ስለ ራሳችን ስናስብ ጭንቀት ነው፣ ሳያስቡ መዋልም ህመም ነው። ምናልባት ዛሬ ጥሩ ቀን አሳልፈን ይሄ ስሜት የኛ ስሜት አይሆን ይሆናል። ግን እንዲህ ያላሳለፈ ማን አለ? ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ወርቅ አንጣሪ ወርቁ ምን ያህል እሳት ውስጥ መቆየት እንዳለበት ያውቃል። እኛ እኮ ለእግዚአብሔር ወርቆቹ ነን። ምን ያህል እንደዚህ አይነት ህይወት ውስጥ መቆየት እንዳለብን ያውቃል። ስንነጥር ስናብረቀርቅ ያን ያወጣናል። እስከዛ ገና ይዟችሁ አደራ ይዟችሁ። በመከራና በፈተናም ጽና ለጊዜው ነው እንጂ ሁሉም ያልፋልና። በመከራ ጽና በፈተናም ጽና